በሰሜናዊ ታንዛኒያ ሽቅብ ተንጣሎ የሚታየው የኪሊማንጃሮ ተራራ ከአፍሪካ የተራሮች ንጉስ ነው። Kilimanjaro is the highest freestanding mountain and one of the tallest volcanoes in the world. የግዙፍ ተራራ 6000 ሜትር የሚጠጋ ከፍታ አለው። ኪሊማንጃሮን የሳተ ጎመራው ተራራም እያሉ ይጠሩታል። የተፈጥሮን አስደማሚነት የሚመሰክረው ኪሊማንጃሮ እንደ አውሮፓውያን አቆጣጠር በ1987 ነበር በዩኔስኮ የቅርስ ዝርዝር ውስጥ የገባው። ኪሊማንጃሮ የአፍሪካ ትልቁ ተራራ ብቻም አይደለም፣ ከዓለም ግዙፍ የሳተ ገሞራ ተራሮች መካከልም ትልቁ ነው። Kilimanjaro is a colossus, the largest freestanding mountain in the world. It cannot easily be brought to its knees. በመጨረሻው የተራራው ከፍታ ላይ 3 የሳተ ገሞራ ጫፎች አሉ። ኪቦ ሞዋንዜና ሽሮ አይሏቸዋል የአገሬው ሰዎች። የተራራው ጫፎች መጠነ ሰፊ በረዶን ያዘሩ ናቸው። ኪሊማንጃሮ የተለያዩ የእጽዋት ዝርያዎችንም ያቀፈ ነው። ከሳቫና የሳር ምድር እስከ ጥቅጥቅ ደን ድረስ ሁሉም እዚሁ ግዙፍ ተራራ ላይ ይገኛሉ። It supports a surprising variety of environments, from lush tropical rainforests to frigid polar-like glaciers. ይህ ትልቅ ብሔራዊ ፓርክ ከ75000 ሄክታር በላይ ስፋት አለው። በርግጥ እንደ አውሮፓውያን አቆጣጠር ከ1912 ጀምሮ እስካሁን ድረስ 82 በመቶ የሚሆነው ተራራው በረዶ ጠፍቷል። ኪቦ የተሰኘው የሳተ ገሞራ ጫፍ ግን የማይነካና መጠኑ የማይለዋወጥ የበረዶ ክምችት አለው። ይህ ተራራ ለኬንያና ለታንዛኒያ የውሃ ገንዳቸው ነው። በርግጥ በደን ምንጠራና በተራራው ያለው የበረዶ ክምር በመቀነሱ ምክንያት በርካታ ወንዞች ደርቀዋል። ከኪሊማንጃሮ ተራራ ቁልቁል ይፈሱ የነበሩት ወንዞች አብዛኞቹ መድረቃቸውም ከተራራው በታች የሚገኙ ደኖችንና የእርሻ ቦታዎችን በእጅጉ ጎድተዋል። በሁሉም የተራራው ክፍል በርካታ የእንስሳት አይነቶችን እናገኛለን። ዝሆን፣ ጎሽና ሌሎች ግዙፍ እንስሳት ይንጎባለላሉ በዚሁ በኪሊማንጃሮ። በአጠቃላይ 140 የአጥቢ እንስሳት አይነቶች ይገኛሉ። ከዚህ ውስጥ ደግሞ 87ቱ በጫካ ውስጥ ብቻ የሚገኙ ናቸው። 25 የሳል አይነቶችና ሌሎች በርካታ የእንስሳት አይነቶችም በተራራው ጫካዎች ይርመሰመሳሉ። 179 አይነት የደጋ ወፎችም ይህንኑ ተራራ ጎጆአቸው አድርገው ይኖራሉ። ይህን አስደማሚ መልክዓ ምድር ለመጎብኘት የሚመጡ ሰዎች ቁጥርም ከፍተኛ ነው። ቆም ያለው ከፊት ላለው ዳላ ስላዳመጣችሁ ያመሰግናለሁ።